ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ቪዲዮ መስራቱን ትቼው እናንተ ያልተዋችሁኝ ውድ ቤተሰቦች እንግዲህ አሁንም ላስቸግራችሁ ቪዲዮ እስከመጨረሻው እንግዲህ ለማለት ተገኝቻለሁ። ዛሬ እንግዲህ በምታዩት መልኩ ጽድት አድርገን ፍክት አድርገን በሰራናት ቤት ይገኛለሁ። አሁን እንግዲህ እሷን እስከ መጨረሻው እያያችሁ ቪዲዮ እይታ እንዲኖረውና ለብዙዎች እንዲዳረስ ሼር እያደረጋችሁ ቪዲዮውን ተከታተሉልኝ ስል በአክብሮት እጠይቃለሁ። እንደምትመለከታት እንግዲህ ይህችን ቤት ጽድት አድርገን በሰሞኑ ፍክት አድርገናታል ማለት ነው። ማሻአላህ በጣም ነው የምታምረው። ውጫዋ ይህንን ይመስላል። እንግዲህ በምታዩት መልኩ ኳርትዙ ቅርጽ የሌለው እንዲሁም በፕላስተር ቅርጽ የተወጣ ነው። ብዙዎቻችሁ እንደምታውቁት እንግዲህ አሁን ላይ ያው የሲሚንቶ ቅርጽ እየቀረ ነው። በፕላስተር ነው ቅርጽ የወጣው። እንደምታዩት ያምራል። ብዙዎቻችሁ ከዚህ በፊት በተደጋጋሚ ያያችሁት ነው። ወደ ውስጥ ከመግባታችን በፊት ይችን አይተን ገባና ውስጥ ላይ ደግሞ ይጠቅማሉ ያልኳቸውን መረጃዎች ለእናንተ አደርሳችኋለሁ ማለት ነው። ቪዲዮውን በጥሞና ተከታተሉት። ይህን ይመስላል እንግዲህ ማሻአላህ። ዙሪያ ኮርኒስ ምን ጥቅም አለው ፊት ለፊት ብቻ ከተሰራ ለምትሉ ወንድምና እህቶች የዙሪያ ኮርኒስ ጥቅሙ ዘርፈ ብዙ። እንደምትመለከቱት የኳርትዝ ወጪ ይቀንሳል። የተወሰነ ኳርትዝ ወጪ ይቀንሳል ከኮርኒስ በላይ ያለው ስለማይቀባ። ሌላው እንደገና ደግሞ ውበት አለው። ማሻአላህ በጣም ነው የሚያምረው እንደምትመለከቱት። ሌላው አንድ ሶስተኛው እና የመጨረሻው ትልቁ ጥቅም ደግሞ አይጦች አይገቡም። ወፎች እንደዚህ በዚህ እየገቡ አይረብሿችሁም ማለት ነው። እንደዚህ ብሎ ልክክ ብሎ ከተሰራ አይጦች በምንም ገብተው ሊረብሹና ጥፋት ሊያጠፉ አይችሉም ማለት ነው። ልክ እንደምትመለከቱት ይህንን ይመስላል እንግዲህ ከነዙሪያው ሁሉም ኮርኒሱ ኳርትዙ ጽድት ብሎ አልቋል። አሁን ላይ እንግዲህ ውስጥ ላይ እየተሰራ ያለውን ስራ አሳይቻችሁ በተግባር አጠር አድርገን ቪዲዮውን እንጨርሳለን ማለት ነው። ሳትሰለቹና ሳታሳልፉ በጥሞና እንድትከታተሉ ስል በአክብሮት አሁን በድጋሚ እጠይቃለሁ። ወደ ውስጥ ስንገባ እንግዲህ ልክ በምታዩት መልኩ ቀለም ፊኒሽንግ ስራ ላይ ነው እና እንዲሁም የመብራት ማብሪያ ማጥፊያ ሶኬቶችን የመገጣጠም ስራ ላይ ነው የምንገኘው አሁን። ይህንን እንግዲህ ዛሬ ሳልገጥም ወደ እናንተ ቪዲዮ ለመስራት የተገደድኩበት ሁኔታ አለ። እንደምትመለከቱት ሶኬት ነው። ብዙዎቻችን ተገጥሞ ብቻ ስለሆነ የምናየው እንዴት መገጠም አለበት የሚለውን እነዚህ መረጃዎች በዝርዝር የምናያቸው ይሆናል ማለት ነው። በመጀመሪያ እንግዲህ አድማጭ ተመልካቾቻችን ይህንን ቪዲዮ የምትከታተሉት የሚደርሳችሁ በሙሉ እያሳለፋችሁ ካያችሁት ወይም ደግሞ እይት ብቻ አድርጋችሁ ትታችሁ ካለፋችሁ የሚያልፋችሁ ጠቃሚ መረጃም ስለሚኖር ይህ ያሰራችሁን ብትሆኑ ልክ በዚህ መልኩ ባሰራ ወይም ቀጣይም ባሰራ እንደዚህ አሰራለሁ ማለት የምትፈልጉ ሊኖሩ ስለሚችሉ ወይም ደግሞ ላላሰሩ ሰው ሊደርስ ስለሚችል ቪዲዮውን ሳታሳልፉ በጥሞና ተከታተሉ ስላለሁኝ። እንግዲህ ኮርኒሱ እንደምትመለከቱት በባለቤት ምርጫ ጽድት ባለ መልኩ ተሰርቷል። ማሻአላህ መብራቱ ሁሉ አልቋል። ከላይ ምንም የቀረ ነገር የለውም። ከታችም እንደምትመለከቱት ተገጣጥሟል ማለት ነው። ይህ እንግዲህ በቡለን ማስተር ብቻ ነው የቀረው። ይህን ነጠላ ማብሪያ ማጥፊያ የምንጠቀም ሰዓት ልክ እነዚህን ይህን የመሰለ አስተሳሰር የምንወስደው ነጠላ ማብሪያ ማጥፊያ ስንጠቀም ይህንን እንጠቀማለን። እንዲሁም ደግሞ ለዳብል ማብሪያ ማጥፊያ የምንጠቀማቸው ገመዶች ይህንን ይመስላሉ። ብዙ ጊዜ በተደጋጋሚ አሳይቻችኋለሁ። ዳብል ማብሪያ ማጥፊያ በምንጠቀም ሰዓት ይህንን ገመድ ይህንን አይነት አሰራር ነው የምንጠቀመው ማለት ነው። ከነ አሰራሩ ማሳያችሁ ይሆናል። ልክ ይህ እንግዲህ እንደምትመለከቱት ዳብል ማብሪያ ማጥፊያ ለስፖት ላይት እና ለሻዶ ላይት በምንጠቀምበት ሰዓት የምናስበው አስተሳሰር ይህን ይመስላል።
ማሻአላህ 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 በጣም የሚያምረው ጽድት ያለ አሰራር ነው ማለት ነው። የዳብል ማብሪያ ማጥፊያ ያልኳችሁ ከታሰረ በኋላ ይህን ይመስላል እንደምታዩት። አንድ ሌላ አይነት ገመድ፣ ሁለት ደግሞ ተመሳሳይ ገመዶችን ከላይ እናመጣና በሶስት ገመዶች ብዙ አምፖሎችን የማብሪያ ማጥፊያ ስራ እንሰራለን ማለት ነው። ይህ እንደምትመለከቱት ዳብል ማብሪያ ማጥፊያ። ሌላው ደግሞ መብራት ሲቀበር፣ ከዚህ በፊት መብራት ሲቀበር ያሳየኋችሁ ነበረ በአጭር ገመድ እና በአጭር ኮንዲት እንዲሁም አጭር ጊዜን ለመጠቀም ብዬ የሰራሁላችሁን ቪዲዮ መብራት ሲቀበር እሱን አሁን ማሳያችሁ ይሆናል ማለት ነው። ከነጥቅሙ ከነአሰራሩ ከአሁን በፊት ጥቅሙን ብዙዎቻችሁ አይታችሁታል ብዬ አስባለሁ። ጥቅሙን በተመለከተ ብዙ ነገር ነው የሚቀንስልን። ገመድ ይቀንስልናል፣ ኮንዲት ይቀንስልናል፣ እንደዚሁም ጊዜን ይቆጥብልናል ማለት ነው። አሰራሩን በተመለከተ ደግሞ ሁለት ተመሳሳይ ገመዶችን ከዛ አሁን ለምሳሌ ይሄ ሳሎኑ ነው። ከሳሎኑ ቀጥታ ወደ ላይ ወደ ኮርኒሱ ካወጣን በኋላ መጀመሪያ ላይ ጭቃ ከመመረጉ በፊት መብራት ገመድን ስንቀብር ከዛ በዚች ደግሞ ባጭር ገመድ 1 ሜትር በማትሞላ 50 ሴንቲሜትር በምትሆን ገመድ ወደ ሌላ ክላስ በዚሁ አሻግረን መስራት እንችላለን። መጨረሻ ላይ ስናስተሳስር የምናደርገው ሁለት ተመሳሳይ ገመዶችን ካወጣን ሌላ ሁለት ተቃራኒ ገመዶችን ደግሞ ወደ ሌላ ክላስ እንልክና ለምሳሌ እዚህ ጋር የተጠቀምነው ቀይና ቢጫ ገመድ ይታያችኋል። እሱን ቀዩን ከቀዩ ቢጫውን ከቢጫው አስተሳስረን ሌላ ክላስ ላይ ሶኬት መፍጠር ቻልን ማለት ነው። ሌላ ክላስ ላይ የፈጠርነው ሶኬት ይህን መሰረቱ ቤተሰቦች እንግዲህ ይህን ካልኳችሁ ስለዛሬ በቀጣይ ቪዲዮ በአዲስ ቪዲዮ የምንገናኝ ይሆናል ማለት ነው። ቀጣይ የጂፕሰም ዋጋ፣ የሞራል ዋጋ፣ ፕላስቲክ ዋጋ ይዤላችሁ እንደሚመጣ ከዚህ በፊት በሰራሁት ቪዲዮ እንግዲህ በነገርኳችሁና ቃል በገባሁላችሁ መሰረት ይዤ ብቅ እላለሁኝ። ለዛሬ እንግዲህ እንዳልኳችሁ እስከ መብራቱ እንጨራረስ ነው የምናልፈው። ማስተካከል የምትፈልጉትና ወንድሞች እየደወላችሁ ማዘዝ ትችላላችሁ። ሌላውና ለእናንተ ይጠቅማል ብዬ ያዘጋጀሁላችሁ ቪዲዮ አለ። እሱ ምንድነው? ሻወር ቤት እንደምትመለከቱት ይሄ ለምሳሌ ምንም የተሰራ ነገር የለውም። መሬቱ መሰራት አለበት ከጂፕሰም ከኮርኒስ በፊት ከቀለም በፊት ይሄ መሰራት ያለበት ነው። እንደገጠም ይሄ ምንም የተሰራ ነገር የለውም። ውሃም የሻወር ውሃ ምንም አይነት የገባለት ነገር የለም። ይሄ እንግዲህ ቅድሚያ መሆን ያለበት ነገር ነው። እንደገጠም ይሄ ቅድሚያ አልተሰራም። መሰራት ያለበት አልተሰራም። ሌላው እንደዚህ ሻወር ቤት ስናሰራ ታች ሲሚንቶ ግዴታ መገረፉ ስለማይቀር ይገረፋል። ከሲሚንቶ በላይ ያለው ጂፕሰም ይሰራል። ጂፕሰም ሲሰራ ልክ እንደዚህ ጠርዟን ጠበቃ ትሰራለች። ሴራሚክ በሚደረግበት ሰዓት አጋጣሚ ሴራሚክ በሚፈልግ ሰው ሴራሚክ ሲታሰሩ ልክ የሴራሚኩ ጠርዝና የጂፕሰሙ ጠርዝ እኩል ስለሚሆኑ ከዚህ በታች ሴራሚክ ይሆናል። ሴራሚኩና ላይኛው ጂፕሰሙ በአሪፍ ሁኔታ ይመሳሰልና እኩል ይሆንላችኋል ማለት ነው። ይህንን ይመስላል እንግዲህ ለዛሬ እንዳላበዛባችሁ በቀጣይ ቪዲዮ እንገናኛለን። መልካም እይታ